ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል ዘመን የቀጠለልን አማኑኤል ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን አማኑኤል ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድህን ዓለም ኢየሱስ ክርስቶስ ኃጢአት በደላችንን መተላለፋችንን ነውራችንን ሸፍኖ በምህረትና በይቅርታው አደባባይ እድሜ ለንስሐ ሰጥቶ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊት ጥላ በአባቶቻችን እግር ስር ያስቀመጠን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሌሊቱን ያሳለፈላችሁ ያነጋላችሁ እግዚአብሔር ነው። ክብር ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑ። መከራን በስላሴ ያልፋችኋል፣ አመስግኑ። ጉስቁልናን የሚለውጥ የድሆች አባት መድኃኔዓለም ጎኑ ባዶ ለሆነው ጽኑ ረዳቱ መድኃኔዓለም በራሱ የሞተ ባንተ የሚድንብህ መድኃኔዓለም እልልታ ከቤቱ ለራቀው ዝማሬው መድኃኔዓለም የሚሸፍን እውነት ያለህ ከባት ያበሳ መድኃኔዓለም ሸክም ለተጫነው ቅለቱ እረፍቱ መድኃኔዓለም ማዕበል ላስጨነቀው ወደቡ መድኃኔዓለም ትልቅነትህ ኩራት የሌለበት መድኃኔዓለም ፈቃድህ ሁሉን የሚገዛ መድኃኔዓለም የኑሮ ጩኸት ሲያስጨንቀን ጸጥታችን መድኃኔዓለም ለተመረዘች ነፍሳችን መድኃኒት ለፈረሱ ቅጥሮቻችንም ሙላት መድኃኔዓለም የቤታችን ሁሉ ደስታ ነህ፣ እስትንፋሳችን ነህ፣ ህልውናችን ነህ፣ መኖሪያችን ነህ፣ ጌጣችን ነህ፣ ክብራችን ነህ፣ ሁሉ ነገራችን ነህ። እናመሰግንሃለን። ክብር ምስጋና ለድንግል ማርያም ልጅ ለመድኃኔዓለም ይሁን። የሁል ጊዜ ቅዱስ የማይሳሳት እግዚአብሔር ስንሳሳት ያረመን ስንጠፋ የፈለገን ከሰማይ ሀገር ወርዶ የፈለገን ባገኘን ጊዜ ደቅሲዮስ እንደነገረን በትከሻው የተሸከመን ቸር እረኛችን አማኑኤል እንደ ሰው አይደለም እንደሱ አለን። ክብር ምስጋና ለስሙ ይሁን። እናንተ ቻይና የሰራላችሁ እስቲ በደንብ አድርጋችሁ እግዚአብሔርን አመስግኑ። የሁሉ እጅ ቻይና ነው የሰራው ማለት ነው። አሁን የሁሉ እጅ ቻይና ነው የሰራልን ስትሉ ነው ያጨበጨባችሁት አይደል? ይሄ ቦዲስ ፕሬዘንት የሚባል ነገር አለ። እዚህ አካላችሁ እዚህ ተቀምጦ እናንተ ደግሞ ተወስዳችኋል። ስላሴ እጅ የሰጣችሁ ወደ ሰማይ አንሱ። እኔ ቻይና እጅ የሰራለት እዚህ ውስጥ የለም። ይሄ እጅ እግዚአብሔር ነው። ባናመሰግነው አኮማትሮ ያስቀረዋል። እንደተዘረጋም ማስቀረት እንደታጠፈም ማስቀረት ይችላል አይችልም? ማን ይመሰገናል? አቤት ለአዝማሪ ሲጨበጨበል ከፍ አድርጎ ለስላሴ አመስግኑት እግዚአብሔርን። እድሜ ለሰጣችሁ ለእግዚአብሔር ምስጋና ይሁንለት። በሕይወት ለጠበቃችሁ ለእግዚአብሔር ምስጋና ይሁንለት። እንዲህ ላለ ክብር ላሰባሰበን ለእግዚአብሔር ምስጋና ይሁንለት። በመቅደሱ ለሰበሰበን ለእግዚአብሔር ምስጋና ይሁንለት። እግዚአብሔር ለዘላለም ስሙ የተመሰገነ ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን ድንግል ማርያም በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም
የምንመካባት የመመኪያችን ዘውድ ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር ክብር ያጎናጸፋት ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን የክፉ ቀናችን ኪዳነ ምሕረት ባለቀስን ጊዜ እንባችንን የጠረገችልን በሐዘናችን ያጽናናችን ሰው ባጣን ጊዜ በሰው ናፍቆት በተሰቃየን ጊዜ በታመመን ጊዜ አልጋ አንጥፋ አስታመመችን የመድኃኒት እናት ድንግል ማርያም የሁሉ ነገራችን ናት። የክፉ ቀናችን ሲያመስግኗት ኪዳነ ምሕረት መከራውን በሱ ያለፋችሁ እንባችሁ በድንግል ማርያም የታበሰላችሁ አመስግኗት። ከጭንቅ የወጣችሁ እስራት የተፈታላችሁ አመስግኗት ድንግል ማርያምን። ቋጠሮ የተፈታላችሁ አመስግኗት። በለቅሶ ሸለቆ ላሉ ድንግል ማርያም መፍትሄዋ ናት። አመስግኗት ድንግል ማርያምን፣ ይገባታል። የተወደዳችሁ የባህር ዳር ማህበረ ምዕመናን ሁላችሁ ይሄ ድምጽ የሚሰማችሁ እንደምን አደራችሁ? እንደምን አደራችሁ? አላደራችሁም? እንደምን አደራችሁ? ድምጻችሁ ከፍ ይበል። እንደምን አደራችሁ? አንዳንድ ሰነፍ ሴቶች ጠዋት ሲጠየቁ እናቶቼ እንዳታኮርፉ ምን አዳር አለ ብለሽ ነው ሲቆረጥበኝ ሲፈልጠኝ አደረ ይላሉ። የትኛውንም ሕመም ብናሳልፍ በየትኛውም መከራ ውስጥ ብናልፍ ሌሊቱን ለሞት አላደረገብንም። ማን የተመሰገነ ይሁን። አባቶቼ እንደምን አደራችሁ? እናቶቼ እንደምን አደራችሁ? ብዙ የማያኖሩ ምቀኞች አሉ፣ ግን አለን። ማን ስለጠበቀን? መኖራችንን የማይፈልጉ መውጣት መግባታችንን የማይፈልጉ ጠልፎ የሚጥል ድንጋይ በመንገዳችን ላይ የሚያኖሩ ብዙ ሰዎች አሉ፣ ግን የምንኖረው ማን ስላለ ነው? እስቲ ልጅሽ ስላለ አለን በሏት ድንግል ማርያምን። መድኃኔዓለም ስላለ ነው የምንኖረው፣ ማንም ስላለን አይደለም። ዘመድ ስላለን አይደለም። ቤት ስላለን አይደለም። ደሞዝ ስላለን አይደለም። ደህና ቤተሰብም ስላለን አይደለም። የምንኖረው የሚያኖር አምላክ ስላለን ነው። እንዲህ ተብሎ ተጽፏላ፣ መኖሪያ የዘላለም አምላክ እግዚአብሔር ነው ተብሏል። የዘላለም አምላክ እግዚአብሔር ያኖረናል። የዘላለም አምላክ በሉ እስቲ። እግዚአብሔር መኖሪያችን ነው። እንደ እግዚአብሔር በጎና መልካም ፈቃድ ሰንበት ነው። እናንተም ሕፃናት አቁረባችኋል፣ አውቃለሁ፣ እረዳለሁ። በደንብ አድርጌ ሰዓቴን እጠቀማለሁ። ብዙ አላቆያችሁም፣ ግን ስለ ሕይወታችን እግዚአብሔር የሚነግረን ይበልጣል። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የተነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደና በመዳን ሰዓት እግዚአብሔር የሚረባንን እንዲነግረን እንዲያስተምረን ቅዱስ ፈቃዱ ይሁንልን። መቼም የእመቤታችን የቅድስት ድንግል ማርያም ዓመታዊም ወራዊ በዓላትን ስናከብር በተለይ ለኢትዮጵያ ኦርቶዶክስ አማኞች ለኛ ለኦርቶዶክሳውያን ብሔራዊ ቀናችን ነው። ዛሬ ምሕረት ያገኘንበት አማናዊ ቃል ኪዳን በድንግል ማርያም በኩል የተቀበልንበት ታላቅ ዕለት ነውና ብሔራዊ ቀናችንም ስለሆነልን እስቲ ደስ ይበላችሁ፣ አመስግኗት ኪዳነ ምሕረት ይላል። እንደው ድንግል ማርያምን እንደው ተወዷታላችሁ? ብዙ ጊዜ ነው ይህን ጥያቄ የምጠይቀው። ተወዷታላችሁ ወይ? ያለ ድንግል ማርያም ዓመተ ምሕረት የለም። ዓመተ መዓቱን፣ ዓመተ ፍዳውን፣ ዓመተ ኩነኔን ለውጣ ክርስቶስን ወልዳ ዓመተ ምሕረት የምሕረት ዘመን ያሰጠችን ድንግል ማርያም ናት። እውነት ሐሰት? ያለ ድንግል ማርያም የአበው ተስፋ አልተፈጸም። ተፈጸመ ተስፋ አበው በማርያም ድንግል ነው የምንለው። በድንግል ማርያም ነው የአበው ተስፋ የተፈጸመው። ያለ ድንግል ማርያም ትንቢተ ነቢያት አልተፈጸመም። ለዚህ ነው ቅዱስ ጴጥሮስ ሲናገር ይእቲኬ መድኃኒት እንታሰስዋ ወድዋ ነቢያት፣ ነቢያት ሊያዩዋት የተመኟት የናፈቋት መድኃኒት ብሎ የገለጻት። ያለ ድንግል ማርያም ምስጢረ ስጋዌ የለም።
አምላክ ሰው የሆነው ከድንግል ማርያም ስለሆነ ማለት ነው። ያለ ድንግል ማርያም መድኃኔ ዓለምን ራሱ ማሰብ አይቻልም። 5500 ዘመን የነበረው ድቅድቅ ጨለማ የተገፈፈው በድንግል ማርያም ስለሆነ ደስ ይበላችሁ። በደንብ አድርጋችሁ ድንግል ማርያምን አመስግኗል። እንደ እግዚአብሔር በጎ ፈቃድ በመዝሙር 101 በቅንፍ 102 ቁጥር 2 ላይ ማይዜ ትመጽእ ሀቤ ወደ እኔ መቼ ትመጣለህ የሚል ቃል ይዘን አብረን እንቆያለን። እስቲ ወደ እኔ በሉ። አይሰማም። እስቲ ወንዶች ብቻ ከፍ አድርጋችሁ ወደ እኔ በሉ። መቼ ትመጣለህ? እናቶች ይቀጥሉ። ወደ እኔ በሉ። አይሰማም። መቼ ትመጣለህ? እስቲ ሁላችን ወደ እኛ መቼ ትመጣለህ? ይምጣና መድኃኔ ዓለም ሁሉን ደህና ያድርግልን። ይምጣና መድኃኔ ዓለም ሀገራችንን ሰላም ያድርግልን። ይምጣና መድኃኔ ዓለም የተለያዩትን አንድ ያድርግልን። መድኃኔ ዓለም የተገነባብንን የክፋት ግንብ ያፍርስልን። የዘረኝነትና የጥላቻን አጥር ያፍርስልን። የልዩነትን አጥር መድኃኔ ዓለም ይናድልን። እንደ ቀድሟችን ሰላም ሊያደርገን መድኃኔ ዓለም ሰላማችን ይምጣልን። እንደ ቀድሟችን በፍቅር ገመድ ላይ አስረን አማኑኤል ይምጣልን። በአንድነታችን ላይ አመድ የሚበትኑብንን እንዳንደማመጥ ቋንቋችንን የሚደበላልቁብንን ደግሞ ያስታክስልን። አሜን በሉ እንጂ አባቶቻችን ያቆዩአትን ኢትዮጵያን እንድንጠብቃት መንፈስ ቅዱስ ሁላችንም ይርዳን። ኢትዮጵያውያኖች ደስ ይበላችሁ። እግዚአብሔር ስላለ ብቻ ደስታችን እሱ ነው። እሱ ስላለን ብቻ አሁን የምናዝንባቸው ነገሮች የምናለቅስባቸው ነገሮች አሉ። ክርስቲያን ተስፋ የሚያደርገው እግዚአብሔርን ስለሆነ በመጠበቂያችን ላይ ሆነን እንዲህ እንለዋለን። እግዚአብሔር ሆይ መከራው ሰልችቶናል፣ መቼ ትመጣለህ? ስደት ሰልችቶናል፣ መቼ ትመጣለህ? ሞት ሰልችቶናል፣ መቼ ትመጣለህ? በገዳይ መካከል ማምለጫችን ነህ መድኃኔ ዓለም። በማያኖሩ ሰዎች መካከል መኖሪያችን ነህ መድኃኔ ዓለም። መቼ ትመጣለህ ወደኛ? አንተ ካልመጣህ ለቅሶ ይቀጥላል። አንተ ካልመጣህ ችግሩ ይቀጥላል፣ ረሃብ ይቀጥላል። ስለዚህ መድኃኔ ዓለም ዋስትናችን አንተ ነህ። አንተ ስላለህ ነው ወጥተን የምንገባው። አንተ ስላለህ ነው ተኝተን የምንነሳው። አይናችንን የማያስከድኑ በዙሪያችን ያሉትን ካሰብናቸውማ አይናችሁን መጨፈን ይከብዳችኋል። አይናችሁን መክደን ያቀታችኋል። ግን አይናችንን የምንከድነው አንተን አምነን ነው። ስለዚህ መድኃኔ ዓለም መቼ ትመጣለህ? ቤታችን እየተበጠበጠ ነው። ሰላማችን ደፍርሷል። ቋንቋችን ተደበላልቋል። ባል ሚስቱን አይሰማም፣ ሚስት ባሏን አታዳምጠውም። ልጆች ወላጆቻቸውን አይታዘዙም። መድኃኔ ዓለም መቼ ትመጣለህ? ጉስቁልናችንን ልታርቅ መቼ ትመጣለህ? ከሕመማችን ልትፈውሰን መድኃኒታችን መቼ ትመጣለህ? ይሄንን ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው። ማይዜ ትመጽእ ሀቤ ወደ እኔ መቼ ትመጣለህ አለው። ወደ እኔ መቼ ትመጣለህ? አዎ ምእመናን በብዙ ለቅሶ ውስጥ ነው ያለነው። እንባችሁን ሊጠርግ መድኃኔ ዓለም እንደሚመጣ ተስፋ አድርጉ። ይመጣል እግዚአብሔር በተዘጋው ነገራችሁ። የደፈረሰው ሰላማችሁን ሊያጠራላችሁ መድኃኔ ዓለም ይመጣል። ቅዱስ ዳዊት ነገዱ ትውልዱ ከነገደ ይሁዳ እንደሆነ በሐዋርያት ሥራ ምዕራፍ 13 ላይ ተጽፏል። ዳዊት ማለት ህሩይ ማለት ነው፣ የተመረጠ ማለት ነው። ምን ማለት ነው? እስቲ የተመረጠ በሉ። እግዚአብሔር የተናቁትን ያስታውሳል፣ ያከብራል። የተረሱትን እግዚአብሔር ያስታውሳል። በእናትና በአባቱ ቤት መኖሩ እንኳን የተረሳው ከእናትና ከአባቱ ቤት ከቁጥር የጎደለው ዳዊት እግዚአብሔር ለንግስና ቀባው። ብላቴናነቱን ሳያይ ታናሽነቱን ሳይንቅ እግዚአብሔር እስራኤልን ለሁለተኛ ጊዜ ከሳኦል በኋላ እንዲመራ እንዲያስተዳድር በንግስና የቀባው የመረጠው ታላቅ እግዚአብሔር እንደራሴ ቅዱስ ዳዊት። ይገርማቸዋል። አባቱ እሴይ እናቱ ሁብሊ ይባላሉ። የቅዱስ ዳዊት እናት እጅግ መልከ መልካምና ቆንጆ እንደነበረች መጽሐፍ ይናገራል። ታዲያ የቅዱስ ዳዊት እናት መልኳን አይቶ አንድ ሰው በሐጸ ዝሙት ተነደፈ። አንዳንድ ጊዜ የሰው ትዳር ላይ የሚያንዣብቡ ሰዎች አሉ። የሰው በር ላይ የሰው ትዳር ውስጥ ገብተው የሚያንጎዳጉዱ ሰዎች አሉ። በሰው ቤት ዘው የሚሉ በሰው ቤት ገብተው ፓርቲሽን የሚያካፍሉ ሰዎች አሉ። እንዲህ አይነት ስራ የምትሰሩ ካላችሁ ራስ አደብ ግዙ። ልንጠነቀቅ ይገባናል። እግዚአብሔር የገመደውን ገመድ ለመቁረጥ
ለሰርጋቸው የተከላችሁትን ድንኳን ገብታችሁ ለመንቀል የምትሯሯጡ ሰዎች እረፍት ብታደርጉ ብታርፉ ይሻላል። ወገኖቼ የሰው ሚስት ተመኘ፣ የሱ ያልሆነችዋን ተመኘ። መልኳን እያየ መውጫ መግቢያዋ ላይ እየጠበቀ መልኳን ውበቷን ያደንቅላታል። ታውቃላችሁ ሴቶች ውበታቸው ከተነገረላቸው የዛን ቀን በኋላ መስታወት ፊት እንደሚውሉ ታውቃላችሁ። ውበቷ የምታውቅ ሴት ልጅ በተፈጥሯ የራሷን ውበት ታውቀዋለች። ከተነገራት ግን መስታወት ፊት ነው የምትውለው። ናውሊ ልቧ ሸፍቷል። በየቀኑ ውበቷን የሚነግራት ባሏ ሳይሆን ይሄ ሰው ነው፣ የወደዳት ሰው፣ ያፈቀራት ሰው። ወገኖቼ የወደዱን ጠልተውናል እኮ፣ ያፈቀሩን ከርተውናል እኮ፣ የሳሙን ነክሰውናል እኮ፣ ተስፋ የሰጡን እኮ ዛሬ የሉም አጠገባችን። አስደግፈውን ትተውን ሄደዋል። መድኃኔዓለም ከወደደ አይጠላም። መድኃኔዓለም ካፈቀረ አይከዳም፣ ከሳምም አይነክስም። ወረታ ያውቅማ መድኃኔዓለም። እና ይሄ ሰው ለጊዜው ውበቷን አደነቀላት፣ ልቧ ሸፈተ። ያውቋል፣ አንድ ነገር ተረድቷል። በልቧ ከጅለዋለች፣ ፈልገዋለች። እፈትናለሁ ብሎ ፈተና ሊፈትን ሄደ ይላል። እናንተ በትዳራችሁ የምትፈተኑ ፈተናውን ለማለፍ ተፈተኑ። የሰማችሁ ነው? አው ባሎች ያገባችሁ ሚስታችሁ ይበቃል። በእሲኦ በእሲ ተሐዶ አካል ምንቱ ይላል ቅዱስ ጳውሎስ። አው አንድ አዳም ለአንድ ሔዋን የተሰጠው ከዚህም ከዛም እንደ ብፌ እንጀራ እየዞራችሁ የምትቃርሙት ሕይወት የለም። ያማረ ፍሬ ሁሉ አይበላም። ከማየት ያለፈ ቅብጠት እጅን ለሞት እንደመስጠት ይቆጠራል። እና የተወደዳችሁ ክርስቲያኖች ሩቅ አገር የሄደ መስሎ መንገድ ሄጃለሁ፣ ስንቅ ያዥልኝ፣ ስንቅ ባገልግል እንጀራ ያዥልኝ፣ በኮዳ ውሃ ቋጥሪልኝ ብሎ ተሰናብቷት የሄደ መስሎ ከበር ላይ ተደበቀ። ያ የተለመደ ሰው ይመጣ ይሆን ወደ ቤቴ ብሎ ሊያይደው። ፈተና ከባድ ነው ወገኖች። ተፈተነ ትዳር እና ያ ሰው ኢንፎርሜሽን የለውም እና ይመጣል ብሎ ጠበቀ። ማንም ሰው ወደ ቤቱ አልመጣም። ክንብንቡን በራሱ ላይ ደፍቶ በጨለማ ያንን ሰው መስሎ ተደብቆ ከሷ ጋር አደረ። የዛን ቀን ዳዊት ተጸነሰ። በመዝሙር 50 ላይ ዳዊት ስለራሱ ተናገረ፣ በአመፃ ተጸነስኩ እያለ። ዳዊት እንዲህ አይነት ሰው ነው። ዳዊት መኖሩ እንኳን ያልታወቀ ከቁጥር የጎደለ ሰው ነበረ። እግዚአብሔር ግን አስታወሰው። ዛሬ ከሰፈራችን ከዓይናችን የራቁ ብዙ ሰዎች አሉ። ወይዘሮ ገሌ የት ሄዳ ይሆን እያሉ የሚጠይቁ ግን በአልጋ ከወደቁ ዘመናት ያስቆጠሩ፣ ከእድርና ከቤተ ክርስቲያን ከማህበራዊ ሕይወት የተገለሉ፣ ህመም ጸንቶባቸው ደዌ ጸንቶባቸው መጋረጃ የተጋረደባቸው ብዙ ሰዎችን እናውቃለን። የተናቁትን ማክበር እግዚአብሔር ያውቅበታል። የወደቁትን ማንሳት እግዚአብሔር ያውቅበታል። የታመሙትን መፈወስ እግዚአብሔር ያውቅበታል። ዳዊት ወደ እኔ መቼ ትመጣለህ? ወደ እኔ መቼ ትመጣለህ? እንቅልፍ የነሱ ጠላቶች በዙሪያ ያሉ መቼ ትመጣለህ? እንቅልፍ የነሱ ከውስጥም ከውጭም ውጫዊም ውስጣዊም ፍርሃት ዳዊት ነበረበት። ዳዊት በአንድ ወቅት የነበረበት ፍርሃት ውስጣዊም ውጫዊም፣ ከውስጥ የነበሩ ጠላቶቹን ያስፈሩታል፣ ከውጭ የነበሩም ጠላቶቹን እንደፈራ ቅዱስ መጽሐፍ ይነግረናል። ዳዊት መፍራት ብቻ ሳይሆን የፍርሃቱን ዋስትና ፍርሃቱን በራሱ ሲገፍ እንዲህ ብሎ ይመክረናል። ከዛ በፊት ምዕመናን ፈርታችሁ ታውቃላችሁ? ንገሩኝ፣ ግድ የላችሁ እስቲ ፈርቶ የሚያውቅ። አሁን ፈሪ ላለመባል ነው እንጂ ፈርተን እናውቃለን። እሺ እግዚአብሔር ይስጥልኝ። ደቦና አንድ ሰው አነሱልኝ። ፈርተን እናውቃለን አናውቅም? ተው ጊዜውን ሁኔታውን አልጠይቃችሁም። ፈርተን እናውቃለን አናውቅም? አንዳንድ ጊዜ የገዛ ጥላችን አያስፈራል? እየተራመድን ሰው የሚከተለን እየመሰለን አንፈራም? እንፈራለን። አንዳንድ ጊዜ ለዚህ ፍርሃታችን እንዲህ እናደርጋለን። ይኸውላችሁ ወደሚያማክሩ ሰዎች፣ የተሻሉ ብለን ወደምናስባቸው ሰዎች እንሄዳለን። ከኛ ወደሚበልጡ ወደ መምህረ ንስሐችን ሊሆን ይችላል፣ ወደ ወንጌል ሰባኪያን ሊሆን ይችላል፣ ወደ እናቱ፣ ወደ አባቱ፣ ወደ ወንድም፣ ወደ እህቱ፣ የተለያየ ሰው ይሄዳል። ግን ፍርሃታችሁ አይገፈፍላችሁም። ቅዱስ ዳዊት በመዝሙር 56 ቁጥር 3 እና 4 ላይ እንዲህ ብሎ ተናገረ። እምነቴን ባንተ ላይ አደርጋለሁ አለ። ሰው እምነቱን በእግዚአብሔር ላይ ካላደረገ ይፈራል። ሰማችሁኝ አይደል? እምነቱን በማን ላይ ካላደረገ ይወረውራሉ፣ አይመታም። ለምን ይመስላችኋል? እምነታችሁ በማን ላይ ነው ማለት ነው። የተወረወረው የማይመታችሁ ኃይለኞች ስለሆናችሁ አይደለም፣
ወይም ደግሞ የማያስመታም ጥበብ ስላላችሁ አይደለም። የወረወሩ ሰዎች ያልመቷችሁ ኃይለኛው እግዚአብሔር በደሙ ስለሸፈናችሁ አለቀ። የሰማችሁ ነው። ልጆቹን አያስነካማ እግዚአብሔር። ይታገሉናል፣ አይጥሉንም። ይወረውራሉ፣ በቃ አያገኘንም። የሚወረወረውን ጦር እያጠፈ ይመልሳል። የጠላትን ቀስት እየሰበረ እግዚአብሔር ይመልሳል። ከምናውቀውም ከማናውቀውም ያስመልጠናል። እና ይገርማል ዳዊት እምነቴን ባንተ ላይ አደርጋለሁ። እስቲ እናንተ ከኔ ጋር በሉ፣ እምነቴን በሉ፣ ባንተ ላይ አደርጋለሁ፣ በእግዚአብሔር ታምኛለሁና በሉ። ድገሙ፣ በእግዚአብሔር ታምኛለሁና አልፈራም። በማን ታምነናልና? እማንፈራው ማንን ስለተማመንን ነው? ደህና ባለስልጣን ስላለን ነው? ዘመድ ስላለን ነው? ገንዘብ ስላለን ነው? ምን ስላለን ነው? እግዚአብሔር ስላለን። ክብር ምስጋና ለመድኃኔዓለም። እሱ ስላለን አንፈራም። እምነቴን ባንተ አደርጋለሁ በእግዚአብሔር ታምኛለሁና ምን አለ? አልፈራም። ለዚህ እኮ ኤርምያስ ምንድነው ያለው? እኔ ካንተ ጋር ነኝና አትፍራ ብሎታል። ምዕመናን እኔ ካንተ ጋር ነኝና ምን አትበል አትፍራ። ንጉሥ ሳኦል ዳዊት ባገኘው ክብር ፈርቶት ነበር። አያችሁ፣ ሳኦል ንጉሥ ነው። እግዚአብሔርን አሳዝኗል። የእግዚአብሔር ጸጋ የእግዚአብሔር መንፈስ ርቆታል። ደግሞ እግዚአብሔር መንፈሱን በዳዊት ላይ አፍስሷል። ዳዊትን አስነስቷል። አሁን የሳኦል ስጋቱ ከወንበሬ የሚያስነሳኝ ስልጣኔ የተጋፋ ሰው መጣብኝ አለ። ዳዊት ግን ሲታይ በጣም ሕፃን ነው፣ ብላቴና ነው። ለሳኦል ወታደር አለው፣ ሰራዊት አለው። ለአንድ ዳዊት መጨነቁ ግን ይገርማል። ዳዊት ከሺህ ሰራዊት የሚበልጠው እግዚአብሔርን ይዞታል። ሳይታገል የሚጥለውን እግዚአብሔርን ያዙት፣ ሳይወረውር የሚመታውን እግዚአብሔርን ያዙት። ከዛ በኋላ ጠላታችሁ እንደ ገል እየተቀጠቀጡ እንደ ሰም እየቀለጡ ከእግራችሁ ስር ይወድቃሉ። ኃይለኛው እግዚአብሔርን ያዙት። ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ። ኃይል እግዚአብሔር ነው በሉ። ኃይሌ ማን ነው ወገኖቼ? ኃይሌ ማን ነው? ጎልያድ የወደቀው እኮ በጠጠር ነው። ጠጠር ሰው ጣለ ሲባል ሰምተን አናውቅም። ታውቃላችሁ? ጠጠር ሰው ጣለ ሲባል እንደው አይገርምም? በጣም ኤግዛጅሬት አድርገን የምንነግራችሁ ታሪክ አይደለም። በጠጠር ሰው ወድቆ አያውቅም። ጠጠሩ ላይ ግን የእግዚአብሔር ኃይል ስለነበረ። የማን ኃይል? ስለዚህ ለጠላት የሚወረወረው አንዲት ቃል ነው፣ እግዚአብሔር ጋሻዬ ነው በሉ። እግዚአብሔር ጋሻ ከሆነ የጠላት ጦር ያወጋህማ። እግዚአብሔር መተማመኛ ከሆነ እግዚአብሔርን ከታመን አንተ ሰብስካይ አንተ ግን መጠጊያ አይደል? መጠጊያ አድርጉት እግዚአብሔር። መጠጊያ ከእናት በላይ ከአባት በላይ አሁን ካስጠጓችሁ ከተጠጋችሁት ሰው በላይ እግዚአብሔር መጠጊያ ነው። ሳኦል ዳዊት ባገኘው ክብር ፈራው እና ዘግቶ መማከር ጀመረ። እግዚአብሔር ደግሞ ጠላቶቹ ዘግተውበት የመከሩበት ምክር የደገሱለትን የሞት ድግስ የገዛ ልጁ እንዲሰማ አደረገ። ዮናታን የጠላት ቤት አባቱ በዳዊት ላይ የሚያሴረውን ሴራ እንዲያዳምጥ አደረገው። ሰራዊት አሰልፏል። ዳዊት እንዲያዝ እንዲገደል መክሯል። ጠላት ሁልጊዜ የግድያና ዛቻ ሌላ ማስፈራሪያ ያወጣብናል። በሌለበት እንድንታሰር በሌለንበት እንድንገደል ዓለም ይፈርድብናል። መድኃኔዓለም ደግሞ ያስመልጠናል። ማን ያስመልጠናል? ማን ያስመልጠናል? የዳዊት ይገርማል። ሳኦል መጥቶ ማነው ዮናታን መጥቶ ምን ይለዋል? አባቴ ሊገርልህ ነውና በዚህ መንገድ ይመጣል፣ በዚህ በኩል ጥፋ እያለ ያስመልጠዋል። ከጠላት ቤት የሚያስመልጥ ወዳጅ ይስጣችሁ መድኃኔዓለም። ከጠላት ቤት የመርዙን ብልቃጥ የሚደፋ ወዳጅ ይስጣችሁ መድኃኔዓለም። እግዚአብሔር ለካ ሲወደን እንደዚህ ነው። ከወዳጅ ቤት ወዳጅ ትጠብቃላችሁ። ከጠላት ቤት ወዳጅ የሚጠብቅ ማን ነው? ከጠላት ቤት አምኖ እንጀራ ይበላል? ከጠላት ቤት አምኖ ውሃ ይጠጣል? የለም። እግዚአብሔር ለካ ሲወደን ከጠላት ቤትም ወዳጅ ይሰጠናል። ክብር ምስጋና ለመድኃኔዓለም ይሁን። ሊያድነው የሚችለው እግዚአብሔር አይደለ? ምንድን እንዲህ ያለው? ከሚከቡኝ ከአእላፍ ሕዝብ አልፈራም እኮ ነው ያለው ዳዊት። ምን ከሚሉኝ? እስቲ ከሚከቡኝ በሉ። ከአእላፍ ሕዝብ አልፈራም። አያችሁ፣ ዳዊት የተማመነበት ሰራዊት የለውም። በሰራዊት ብዛትም አያምንም። ኃይል እግዚአብሔር እንደሆነ ያውቃል። ስለዚህ ምን አለ? ከሚከቡኝ ከአእላፍ ሕዝብ ምን አልልም፣ አልፈራም። ማዳን ደግሞ የእግዚአብሔር ነው።
ጠላት ይደግሳል እንጂ እኔ አልሞትም። እኛ ያለነው እግዚአብሔር እጅ ነው። በሱ እጅ ያለ መቼ ይወድቃል? በአማኑኤል እጅ የተያዘ እንዴት ይወድቃል? የያዘ እጅ እኮ ነው መድኃኔዓለም። የማይጥል እጅ፣ የማይዝል እጅ የመድኃኔዓለም እጅ፣ ምህረት ያለው እጅ፣ ይቅርታ ያለው እጅ፣ ሰላም ያለው እጅ፣ በረከት ያለው እጅ የመድኃኔዓለም እጅ ነው። ምእመናን እንደ ዳዊት ዛሬ ቀኑ መሽቶብናል መቼ ትመጣለህ እንበለው። ዳዊት ሳውል ብቻ አይደለም የገዛ ልጁ አቤሴሎም በጠላትነት በተነሳበት ሰዓት ብዙዎች ተነሱብኝ፣ ብዙሃን ይቤልዋ ለነፍሴ ያድነክ አምላክክ፣ ብዙ ሰዎች አምላክሽ አያድንሽም አሉኝ። አንተስ ምስካዬ አንተ ግን መጠጊያዬ ነህ፣ እኔ ከምወረውረው አንተ አታመልጥም ይሉኛል። እኔ ከቆፈርኩልህ ጉድጓድ ይሄንን ወር ይሄንን ሳምንት አታልፍም ብለው ይዝቱብኛል። መጠጊያዬ አይደለህ መድኃኔዓለም ይላል። መድኃኔዓለም እግዚአብሔር መጠጊያ ቦታ ቀኑ መሽቶብናል መቼ ትመጣለህ? መድኃኔዓለም ፈተና ውስጥ ነን መቼ ትመጣለህ? ያው በተወሳሰበ ችግር ውስጥ ነን ያለነው። ያው ችግራችን ሰንሰለታማ ነው። ከዛሬ ዛሬ ይስተካከላል ስንል ነገሮች ሁሉ እየባሱብን ነው። መቼ ትመጣለህ ወደኛ? መቼ ልታረጋጋን? መቼ ደህና ልታረገን? ሰላም ናፍቆናል መድኃኔዓለም፣ ሰላማችን መቼ ትመጣለህ? በረከታችን አንተ ነህ፣ መውጣት መግባታችን ባንተ ነው መድኃኔዓለም። ታመናል፣ መርፌ ሰልችቶናል፣ መድኃኒት ሰልችቶናል። ዓለም የመረረውን ሰጣ መድኃኒት ትለናለች። መድኃኔዓለም መቼ ትመጣለህ? አንተ እኮ የሌለህበት ጊዜ የለም። አንተ እኮ የታጣህበትን ቦታ የለም። በሁሉ የሞላህ አምላክ ነህ። ጭንቀታችን ቢሰፋ ችግራችን ቢገዝፍ መቼ ትመጣለህ እንለዋለን። እሱ እኮ አጠገባችን ነው። ሁል ጊዜ እናገረዋለሁ፣ ደግሜ ልንገራችሁ ምእመናን፣ መድኃኔዓለም በር ያንኳኳ የሚያሳይ ስዕል ታውቃላችሁ? በቤታችሁ በር ሲያንኳኳ መዝጊያ ሲመታ ታውቃላችሁ? እሱ ስዕል ምን ያስተምራል? ምን ያሳያችኋል? አይገርምም? ትህትናው አይገርምም? መድኃኔዓለም ትዕግስቱ የማይከፈት በር ላይ መቆሙ አይገርምም? ትዕቢት የቆለፈው በራችን፣ ክፋት የቆለፈው በራችን ላይ ቆሞ፣ ምቀኝነት የዘጋው በራችን ላይ ቆሞ እንዴት ያለ ትዕግስት ነው! በሩ አይከፈትም ብሎ ጥሎ አለመሄዱ እንዴት የሚገርም ነው! እናንተ እኮ ትዕግስት የላችሁ። ሰው በር ላይ ቆማችሁ አንድ ደቂቃ መዝጊያ ብትመቱ እንዲህ ብላችሁ ነው የምትሄዱት። ባይኖሩ ነው እንጂ ቢኖሩማ በሩን ይከፍቱልን ነበረ ትላላችሁ። ባይኖሩ ነው ብሎ ትቶናል ሄደን መድኃኔዓለም። ከውስጥ ሆነን በተሸለመ ቤት ገብተን እንደቆለፍንበት መድኃኔዓለምን በደጅ እንዳቆም ነው ያውቃል። ማን ይክፈትለት የልቡን በር ለዚህ ጌታ? ማን ይክፈትለት? ከቂም ከበቀል የጸዳ ልብ የለንም። ተጨካክነናል፣ አንተማመንም። ፍቅራችን የውሸት ነው። በሽንገላ ፍቅር አብደናል። አያችሁ መድኃኔዓለም ደጃችሁን ሲመታ ዘንበል ብሎ ያዳምጣል። ድምፄን የሰማ ማን ይሆን በሩን የሚከፍትልኝ ይላል። በደጅ ቆሜ አንኳኳለሁ አለ። ቤት ቆሜ አንኳኳለሁ፣ ቤት ቆሜ አንኳኳለሁ፣ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ አለ ደግሞ ቢከፍትልኝ ወደ ቤቱ ገባለሁ፣ ከእርሱም ጋር እራት እበላለሁ አለ። ገብቶ የሚወጣ እንግዳ አይደለም እኮ መድኃኔዓለም። በሩን ከከፈትክለት አብሮክ የሚኖር አባት ነው መድኃኔዓለም። እራት የሚበላ እንግዳ እኮ ወጥቶ የሚቀር አይደለም። እናንተ ቤት የሚያደርስ እንግዳ እራት ይበላል፣ ይነጠፍለታል፣ ስፍራ ይዘጋጅለታል፣ ማረፊያ ይዘጋጅለታል። መድኃኔዓለም ላይ ግን በር ቆለፍንበት። እንዴት ይግባ? አዎ ችግር ውስጥ ነን። አዎ ጭንቀት ውስጥ ነን። አዎ እናለቅሳለን። አዎ መከራው በርትቶብናል። ግን መድኃኔዓለም መቼ አልመጣ አለ? መጥቷል እኮ ያውም አንተ በር ቆሟል። ቤትህን አልናቀውም፣ ድህነታችን አላራቀውም። ብዙዎች በሁኔታ ሲለዋወጡ የማይለዋወጡ አባት እግዚአብሔር በራችንን አንኳኳ፣ መዝጊያችንን አንኳኳ። ማን ግን ድምፁን ሰምቶ ይክፈትለት? የሚሰማው አጣ። ግን መድኃኔዓለም ማንኳኳት ከጀመረ 2000 ዘመን አለፈው። በትዕግስት አንተ በር ላይ አለ፣ ከአንተ በር ላይ አልተነሳም። ይሄው ማንኳኳቱን ቀጠለ። ይሄው ጥሪውን ማን ይስማው? ይጣራል። አሁን ንስሐ እንግባ፣
በራችሁ ላይ ቆሞ ለዘጋችሁበት ለመድኃኔዓለም ይቅር በለን እንበለው። እስቲ እጆቻችሁ ወደ ሰማይ አንሱ፣ ወደ ላይ አንሱ፣ በደንብ አንሱ ወደ ላይ። መድኃኔዓለም በሉት። አይሰማም። መድኃኔዓለም አንተማ መጥተህ ነበር፣ እኔ ነኝ እንጂ ያልመጣሁት። አንተማ በሬን አንኳኩተህ ነበር፣ እኔ ነኝ ያልከፈትኩልህ። አንተማ ትፈልገኛለህ፣ እኔ ነኝ አልገኝ ያልኩ። ትዕቢት የቆለፈውን በር ክፈትልኝ። መድኃኔዓለም ይሄን በር ይክፈትልኝ። መድኃኔዓለም ይሄንን የልባችንን በር ከከፈትንለት ወደ ቤታችን ይገባል። እሱ ቤታችሁ ሲገባ ሰላማችሁ ይመለሳል። እሱ ቤታችሁ ሲገባ ደስታችሁ ይመለሳል። እሱ ቤታችሁ ሲገባ ልጆቻችሁ ይባረካሉ። እሱ ወደ ቤታችሁ ሲገባ ምንጣፋችሁን ያነጥፍላችኋል። እሱ ወደ ቤታችን ይግባ። የማርያም ልጅ ክርስቶስ ወደ ቤታችን ይግባ። እናንተ ምእመናን ወደ እኔ መቼ ትመጣለህ አለው ቅዱስ ዳዊት። መቼ ትመጣለህ? መቼ ነው እኔን የምታድነኝ? አንዳንድ ጊዜ ድንግል ማርያምን እጅግ የምትወዷት ድንግል ማርያም መቼ ነው የምትመጪው? የተዘጋውን ልትከፍችልኝ መቼ ነው የምትመጪ ብላችሁ የምትለምኗት ትኖራላችሁ። አንድ በኢትዮጵያ በሀገራችን የተደረገ ኪዳነ ምሕረት ለአንድ ለቤተ ክርስቲያን አገልጋይዋ ያደረገችው ታምር ሁል ጊዜ እናገረዋለሁ። ሁል ጊዜም አዲስ ይሆናል። እናንተ ስትሰሙት በኪዳነ ምሕረት ተስፋ ታደርጋላችሁ። ልጅቷ እንደነዚህ ሕፃናት ሰንበት ትምህርት ቤት አገልጋይ ናት። ቦረና የሚባል ሀገር ኪዳነ ምሕረት ቤተ ክርስቲያን አለ፣ ኦሮሚያ ክልል ነው። እና የሰንበት ትምህርት ቤት ልብሰ ስብዓት ለብሳ ኪዳነ ምሕረትን ትዘምርላታለች። በእንባ የመጣው ይመለስ በደስታ፣ መጠማቱ ይቅር ይሞላ በርካታ፣ ስለቱ ሰምሮለት ይቁም ለምስጋና፣ የአብራኮን ክፋይ አሳቅፊውና፣ ከኪዳንም በላይ ኪዳንሽ ልዩ ነው፣ እናቴ የሚልሽ አምላክሽ ልጅሽ ነው። እና ኪዳነ ምሕረትን እንዲህ የዘመረችላት የምታገለግላት የኮሌጅ ተማሪ የአንደኛ ዓመት የኮሌጅ ተማሪ ህልም የነበራት ሴት ናት። በሰላም ተኝታ ጠዋት ስትነሳ አይነ ብርሃኗን አጣች። እማዬ ልነሳ አልኩኝና መብራቱን አጥፍተሽብኝ ነው እንዴ ጨለመኝ አለቻት። ኧረ ተይ ነግቷል እኮ ቤት ውስጥም ደግሞ ብርሃን አለ መብራቱም አልጠፋም። ምንድነው ምትይኝ? ምትቀልጅብኝ ምንድነው ትላታለች። እሷ አይኗ እያየ አይደለም፣ የነካት ነገር የለም። እናንተ እንዳትቆሩ፣ ዛሬ ሁለት እግር ያላችሁ ነገ የትኛው እንደምታጡ አታውቁም። ቀን የሚያመጣው ምን እንደሆነ አታውቁም። ዛሬ ሁለት አይን አለን፣ ነገ የትኛው እንደምናጣው አናውቅም። ዛሬ በራሳችን ወጥተን እንገባለን፣ ነገ በሰው እጅ ልንወድቅ እንችላለን። እንዳትመጻደቁ በሀብታችሁ፣ እንዳትቆሩ እግዚአብሔር በሰጣችሁ። ተኝታ ስትነሳ አይኗ የለም። እማዬ ግራ ገባኝ፣ አይኔ እኮ እያየ አይደለም አለች። እናት ደነገጠች እና ልጇን ይዛ ከአልጋ አነሳቻት፣ ፈጥና ሆስፒታል ወሰደቻት። ሐኪሞቹም ሪፈር አሉና ሐዋሳ ወደሚባል ሀገር ወሰዷት። እዛም ታየች፣ ስፔሻሊስቶች አዩዋት። ይሄ አይን ምን እንደነካት ይሄ ነው ብለን ልንናገር አንችልም። አይኗ ቁልጭ ቁልጭ ይላል፣ ግን አይላት። አያችሁ እንዲሆና ቀኑ ጨለመባት። ተስፋ ይነበራት ተመርቄ እናቴን አግዤ የምትለዋ ልጅ ቤት ውስጥ ቀረች። ጸበልም ወሰዷት፣ በቃ ተረሳች፣ ቤት ውስጥ ቀረች። ለትንሽ ጊዜ ቤተክርስቲያን እጇን ይዘዋት እየመሩ ያደርሷት ነበር። ወንድምም ሰለቻት፣ እህትም ሰለቻት፣ እናትም አንቺን አልጎትትሽም ተይ ቤት ቅር ያለ ሁሉ በር ዘጋባት። ቀን አይጣለን። የወደቀን ቀን ማን ያነሳል? ሁሉ አሁን ብትወድቁ ዛሬ ልጆቻችሁ ያነሷችሁ? እንደው ዛሬ ልጆቻችሁ እናንተን ይጦሯችሁ? የአባቱን አናት ቢመታ የእናቱን ጉሮሮ የሚያንቅ ትውልድ ተፈጥሯል። የእናቴ ልጅ ይገርማል። ልጅ ሴት ቤት ቀረች። የካቲት 16 ቀን ቅድስት ኪዳነ ምሕረት የምሕረት ቃል ኪዳን የተቀበለችበት ድንግል ማርያም የዛን ዕለት ቀኑን ዕለቱን አስታውሳ በናፍቆት በዚህ ሰዓት እኮ ከጓደኞቼ ጋር ለኪዳነ ምሕረት ዘምርላት ነበር። እናቴ ናፈቅሽኝ፣ አዛኝቷ ደጅሽ ናፈቀኝ፣ መቅደስሽ ናፈቀኝ፣
እጣኑ መዓዛው ጠረንሽ ናፈቀኝ የኔ እናት ማን ይውሰደኝ በር እኮ ተዘጋብኝ ድንግል ማርያም ቤት ውስጥ ቀረው እኮ የአምላክ እናት እናቴም ሰለቸችኝ ወንድሜ እህቶቼም ሰለቹኝ ማን አለኝ ካንቺ በቀር መቼ ነው ወደኔ የምትመጪው የኔ እናት የብርሃን እናት መብርሃን አዛኝቱ ወለላይቱ ኪዳነ ምሕረት የኔ እናት ደጓ እናት አንቺ የሰው ችግር ይገባሻል ለማን ይነገራል ለአንቺ ነው እንጂ ማን ይረዳናል ዛሬ ብንነግረው ማን ያውቃል የሰው ችግር ልብስ የሸፈነልንን ማን ያውቃል የተያዝንበትን ማን አወቀልን ምናለቅስበትን ማን አወቀልን እመቤቴ ናፈቅሽኝ አዛኝቷ ዛሬ በሩን ክፈችና እባክሽን ክብረ በዓሉ ላይ እንድገኝ እርጂኝ አለቻት ጸለየች እናት የአገር ባህል ልብስ እየለበሰች እንደናንተ ዛሬ ነጭ ልብሳቸውን እየለበሱ እሷን በር ዘግተውባት በይ አንቺ ቤት ጠብቂ አንቺን ስንጎትት አንውልም ብለው በሩን ከውጭ ዘጉባትና ሲሄዱ እባካችሁ ያለ ዛሬ ማላስቸግራችሁ ኪዳነ ምሕረት ናፍቃኛለች እናቴ አለች ማን ይስማት ማን ያዳምጣት ሁሉ ጨከነና ዘግቶባት ሄደ የተዘጋው በር ግን ከውጭ ነበረ በደጅ ዘግቶባት ውስጥ እያለቀሰች ተቀመጠች እያለቀሳችሁ ያላችሁ ኪዳነ ምሕረት እንባችሁን ታብስላችሁ የተዘጋባችሁ ድንግል ማርያም ትክፈትላችሁ የጤናውን በር ትክፈትላችሁ እና ኪዳነ ምሕረት እባክሽን እናት አገልግዬሽ ከሆነ የተዘጋውን በር ክፈችልኝ እናቴ የዘጋችውን አንቺ ክፈችልኝ ብላ ለመነቻት ጥቂት እያለቀሰች እንደቆየች በሯ ተንኳኳ ማን እኔ መክፈት አልችልም አይኔ የለኝም በሩ የተቆለፈው ከውጭ ነው ከፍተ ግባ አለች በሩን ከፍቶ ሲገባ የሩቅ ሀገር እንግዳ ነው የዚህችን ሴት አይን መጥፋት ማያውቅ የቅርብ ዘመድ ምን ሆነሽ ነው የምታለቅሽው ኪዳነ ምሕረት ናፍቃኝ መቼ ትመጫለሽ እያልኳት ነበረ መቼ በሩን ትከፍችልኛለሽ ስል ነበር አንተን ላከችልኝ ማለት ነው ኪዳነ ምሕረት የተዘጋውን ባንተ ከፈተችልኝ ማለት ነው ኪዳነ ምሕረት አሁን በሩ ተከፍቶልኛል አይኔ ከጠፋ አመታት አልፈውኛል ቤት ከቀረው እነሱ ክብረ በዓል ሄደዋል እኔን ትተውኛል ተሰልፌ የዘመርኩላት ኪዳነ ምሕረት ብትናፍቀኝ ነው ስለዚህ ልብስ አልብሰኝ ነጠላይ እንዲያለ ቦታ አለና እየመራክ እምቢ አትበለኝ ኪዳነ ምሕረት ጋር ውሰደኝ ዛሬ እሷ እየመራች ያመጣቻችሁማ አንድ ቋጠሮ ልትፈታላችሁ ነው ዛሬማ በማለዳ እዚህ ቤት ያሰባሰባቻችሁ የሆነ ነገር ልታስተካክልላችሁ እና ግዴን ለማታልቅሽኝ ይወስድሻለሁ አላት ነጠላዋ ካለበት አምጥቶ ልብሷን አልብሷት እጇን እየመራ ግን እያለቀሰች ወደ ኪዳነ ምሕረት በናፍቆት በደስታ የተዘጋው ተከፍቶላታል ደስ ብሏት ወደ ቤተ ክርስቲያን ሄደች ታቦቱ ዑደት አድርጎ ካህናት ወረብ ሊወርቡ ከታቦቱ ፊት ለፊት ቆመዋል እሷ እንዲህ አለችው ታቦቱ ፊት ለፊት ተወኝ አለችው የት ፊት ለፊት አሁን ኪዳነ ምሕረት ፊት ነው ያላችሁት ንገሯት ችግር ይገባታል አወያዩት ድንግል ማርያም ይገባታል የሰው ችግር የሰው ጉድለት የሚገባት እናት ናት እግዚአብሔር ከሁላችን ጋር ይሁን ልጅ ጠፍቶበት ነው በቃ ተረጋጊ ልጅ ጠፋ ወደዚህ ጋር አምጡ ሴት ናት ወንድ በትረ ማርያም ይባል ይመጣል ልጅ ማይንም አሁን እቺ ተረጋጊ እግዚአብሔር ከሁላችን ጋር ይሁን ልጆቻችሁን ያዙ ነው ማስታወቂያ መነገርበት ሰዓት አይደል እናታችን ስላለ እግዚአብሔር ከሁላችን ጋር ይሁን አሜን በሉ በቃ አስተባባሪዎች ይፈልጋሉ ልጁ ወደዚህ ይመጣል አይመጣም የት ይጠፋል አዛኝቷ ግቢ ደግሞ እኔ ኩዮቹን አግኝቶ የተጫወተ ስለሆነ እግዚአብሔር ከሁላችን ጋር ይሁን ከኔ ጋር ናችሁ ፀሐይ ላይ ብዙ አቆየዋችሁ አይደል ይቅርታ በጣም እና ይገርማል ታቦቱ ፊት ተወኝ አለችው ታቦቱ ፊት ተዋት ታቦቱ ፊት እንደተዋት እንዲህ አለችው ሰው እንዳይረጋግጥሽ ብዬ እኮ ነው አላ አይደለም አሁን ሰው አያስፈልገኝም ማን አያስፈልገኝ አሁን ሰው አያስፈልገንም እሷ ብቻ ታስፈልገናለች የምትሉ ከፍ አድርጉ አንቺ ነሽ የኔን ነገር የምታውቂው አንቺ ነሽ ችግሬ የምትፈች የምትሉ ከፍ አድርጉ አሁን እኔ የምፈልገው አንቺን ነው ጉዳዬ ካንቺ ነው ኪዳነ ምሕረት ሰንሰለቴን በጥሽው ችግሬን አስተካኪው የምትሏት ከፍ አድርጋችሁ አመስግኗት ድንግል ማርያምን አመስግኗት እሷንም
እኛ የምንፈልጋት ዛሬ እሷን። ዛሬ ድንግል ማርያም ተረኛ ትሆንላችሁ። እናንተ ቤት የምትገባበት ተራ የእናንተ ቤት ይሁን። ዛሬ እናንተ የምትጎበኙበት ቀን ይሁን። ድንግል ማርያም መራራውን ልታጣፍጥ እናንተ ቤት የምትገባበት ቀን ይሁን። የጎደለው ልትሞላ እናንተ ቤት የምትመጣበት ቀን ይሁንላችሁ። እስቲ አመስግኗት። እኔ ቤት እንድትገባ ብላችሁ ከፍ አድርጋችሁ። እንግዲያውስ ሰው አልፈልግም ኪዳነ ምሕረት አለችኝ ካልሽ ትቼሻለሁ። እግዚአብሔር ጸሎትሽን ይስማ ብሏት ትቷት ሄደ። እያነባች ኪዳነ ምሕረት አንድ ቀን በስዕልሽ ፊት ተንበርክኬ ለምኜሽ አንድ ቀን በአውደ ምሕረት ዘምሬልሽ ከሆነ አይኔን አብሪና ከዛ በኋላ እኔ ዘመኔ ሙሉ ቤትሽን እየጠረኩ ልኖርልሽ፣ ወደ ተዘጋብኝ ቤትም አልሄድም። አንዱን በር ከፍተሻል፣ የሚቀረው የአይኔን በር ነው። መጋረጃውን ግፈፊልኝ፣ የአይኔን ሞራ አንሺልኝ። አንቺ ብቻ ነው የምትችዩ። የዓለም ጠቢባን ደክሟቸው አቅቷቸዋል፣ ለአንቺ ግን አያቅትሽም። አንቺ የታቀፍሽው ሁሉን ያቀፈው ነው። አንቺ ያሽው የሁሉም ባለቤት ነው። እንዴት ያቅትሻል? ነገረቻት። የነዛ ሰንበት ትምህርት ቤት ወጣቶች ጓደኞቿ አይነ ስውሯ ጓደኛቸው እህታቸውን ሲያዩ በለቅሶ ታጠቡ፣ አለቀሱ። ትናንትና አይናማ ሆና አብራን ምትዘምር ዛሬ እንዲሆና ብለው መዘመር እስኪያቅታቸው ድረስ እሷን እያዩ ያለቅሱ ነበረ። በዚህ ሰዓት የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። ይሄ እጅ ያስፈልገናል። ኢትዮጵያውያን ይሄ እጅ ያስፈልገናል። ክርስቲያኖች ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ቅዱሳን የሆኑ እጆች፣ ንጹሃን የሆኑ እጆች፣ የድንግል ማርያም እጆች ያስፈልጉናል። እጇ ጣልቃ ይግባና ኢትዮጵያን ሰላም ያርግልን። እጇ ጣልቃ ይግባና ባህር ዳርን ሰላም ያርግልን። እጇ ጣልቃ ይግባና የተለያዩትን አንድ ያርግልን። እሷ ታስማማን፣ እሷ ታስታርቀን። እጇ ግንባሯ ላይ ተቀመጠ። በእጇ በኩል የሚሸት አንድ መዓዛ አለ። ጠረኗ ሁሉ ተቀየረ። በአፍንጫዬ የሚገባ ልዩ የሆነ መዓዛ አለ። የማን እጅ ነው? ላንሳው? ደግሞ ካነሳውት ይሄ መዓዛ በአፍንጫዬ የሚገባውን ሽታ መዓዛ አጣዋለሁ ብላ ዝም ብላ ቆየች። ከሆነ ደቂቃ በኋላ በሁለት ጣቷ እነዛን አይኖቿን ነካ አርጋ መታቻት። እንደ ቅርፊት የመሰለ ሲወርቅላት ታቦቱን አየች። ኪዳነ ምሕረት አይኔ በራለች። አይኔ በራ ኪዳነ ምሕረት። የተዘጋው ተከፈተ ባንቺ ኪዳነ ምሕረት። የጨለመው ነጋልኝ ኪዳነ ምሕረት። ባንቺ ቆምኩኝ ሰው ሆንኩኝ አለች። አዎ እናቴ ዘጋችውን በር ከፍተሽ፣ አዎ እናቴ ድንግል ማርያም ቤት የቀረውትን በአደባባይ አቆምሽ። ድንግል ማርያም ቤት ውስጥ የተረሱትንም ታስታውስልኝ፣ የታመሙትን ትፈውስልኝ፣ በየጸበል ስፍራ መዳናቸውን ሽተው የሚንከራተቱትንም ትፈውስልኝ። አያችሁ ኪዳነ ምሕረት ምትሰራው። መቼ ትመጫለሽ ብላ ተጠብቃት ነበር። ያገለገልኩሽ እናት መቼ ትመጫለሽ ትላት ነበር። አንድ ቀን መጣቻ። አልቀሳችሁ ለምኗት። ተስፋ የቆረጣችሁ ሰዎች የኔ መጎብኛ ዘመን መቼ ይሆን የምትሉ፣ ማይዜ ትመጽሐቤ ወደኔ መቼ ትመጣለህ የምትሉ፣ በጨለመባችሁ ቀን መድኃኔዓለም ይመጣል። ድንግል ማርያም ትመጣለች። ነገራችሁን ሁሉ እንደ አዲስ ትቀይረዋለች። ነገራችሁን ሁሉ ድንግል ማርያም ታስተካክለዋለች። እሷ ትምጣና ነገራችን ታስተካክልልኝ። እስቲ ደስ ያላችሁ ድንግል ማርያምን ከፍ አድርጋችሁ አመስግኗት። ድገሙና አመስግኗት። ለሶስተኛ ጊዜ አመስግኗት። ወደኛ መጣ እንድትባርከን ድንግል ማርያም። እናንተ የባህር ዳር ደጋግ ክርስቲያኖች ዛሬ እንዲህ አድርጋ አሰባስባን ድንግል ማርያምን ስንሰማት ልጇ ክርስቶስን ስናደምጠው ቆይተናል። ሕይወት ሆኖልናል። የጠመመውን ያቀናልናል። መድኃኔዓለም የራቀውን ነገራችን ሁሉ ያቀርብልናል።